አሁን ፍልስጤም ያለ መከራ አይታየም። ከዚህ መከራ በኋላ ድል አለ። ከዚህ መከራ በኋላ ዲን ያበራል። ያ አካባቢ የዲን ቦታ ግልጽ ነው አይደል? ለምን ابن كثير ይህንን ይጠቅሳሉ። ولهذا جاء في الصحيحين በصحيحين በቡኻሪና በሙስሊም የተገኘው ሐዲስ ምን ይላል? لا تزال طائفة من أمتي ከኔ ኡመቶች እኮ ጣኢፋዎች አሉ፣ ግሩፖች አሉ፣ ህዝቦች አሉ። እነዚህ ህዝቦች በሐቅ ላይ ጎልተው ወጥተው አይቀጥሉም አሉ። ሐቅን ይዘው አይቆዩም። لا يضرهم من خذلهم ይረዱናል ብለው ተስፋ ያደረጉት ቢተዋቸው ሳይረዳቸው ቢቀር ዓለም ቢረባረብባቸው አይጎዳቸውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኹዝላን ማለት ወንድሜ አለልኝ ብላችሁ ተስፋ አድርጋችሁት ሳታገኙት ስትቀሩ ማለት ነው። የመከራ ጊዜ አለ ያላችሁትን ሰው ስታጡት ኹዝላን በቃ ተጋለጣችሁ ማለት ነው። ይመክትልኛል ያላችሁት ሰው ጥሏችሁ ሲሸሽ ማለት ነው። አሁን ያሉበት ሁኔታ ይና አይደለም ያሳየው። ኹዝላን ውስጥ እኮ ነው አይደል? ከዘሉሁ ማንም ከጎናቸው የቆመ የለም። ግን ነብዩ ሰለላሁ ዐለይሂ ወሰለም لا يضرهم من خذلهم ማንም ቢተዋቸው አይጎዳቸው። ولا من خالفهم እነሱን ተቃርነው የሚቆምም አይጎዳቸው ማለት ነው። ዓለም በሙሉ ከነሱ አገንስት ይቆማል፣ ከነሱ ተቃራኒ ይቆማል፣ አይጎዳቸው ማለት ነው። حتى يأتي أمر الله هم وهم كذلك يا الله ትእዛዝ የአላህ ፍርድ እስኪመጣ ድረስ በዛው ጸንተው እስከ ቆዩ ድረስ አላህ ምንም እንደማይሆኑ ነው የሚነግረን። ቡኻሪ ላይ የት ነው ያሉት እነኚህ ሰዎች ተብለው ተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም። ወሁም ቢሻም ነው፣ እነሱ ሻም ነው ያሉት። ሻም ማለት ፍልስጤምን አካሎ ኢራቅን ይዞ እስከ ሶሪያ ድረስ ያለው ግዛት። በሌላ ሐዲስ ላይ ሁም ፊ በይቲል መቅዲስ ወፊ አክናፊ በይቲል መቅዲስ ብለው እነሱ በይተል መቅዲስ ላይ ነው ያሉት፣ በበይተል መቅዲስ ዙሪያም ላይ ነው ያሉት ብለዋል። طيب ስለዚህ ያ ኑር የተባለው ከአሚና ሆድ የበራው አሉ ኢብኑ ከሲር። ኢሻራው ምንድነው? መጨረሻ ላይ ዲኑ የሚያበራው ሻም ላይ ነው ማለት ነው። አሁን ያለው ውጥንቅጥ እንዳያሳስተን ማለት ነው። ከዚህ በኋላ ያለ ብርሃን አለ ማለት ነው ኢንሻአላህ። አላህ ቅርብ ያድርግልን።